ውድ የቻናላችን ተከታታዮች ይህ በሳምንት 3 ጊዜ የሚቀርብላችሁ በኢትዮ ሳይንስ አካዳሚ የተዘጋጀ የሚቀርብ የተለያዩ የሳይንስ ቅንብሮች መረጃዎችን ያጠናከረ የማህበራዊ ገጽ ዝግጅታችን ነው። ኢትዮ ሳይንስ አካዳሚ በሀገር ውስጥ እንዲሁም ከሀገር ውጪ ባሉ የረጅም ዓመት የማስተማር እና የማማከር ልምድ ያላቸውን ምሁራንን ያካተተ በዋነኝነት ትምህርታቸውን ወደ ውጭ ሀገር ሄደው መማር ለሚፈልጉ ወጣቶች የቅድመ መረጃ ዝግጅት እንዲያደርጉ አስፈላጊ ምክርና እገዛ እንደሚሰጥ ስናሳውቃችሁ በታላቅ ደስታ ነው። ኢትዮ ሳይንስ አካዳሚ ከዚህ በተጨማሪ የተለያዩ የስኮላርሺፕ ወይንም የነጻ የትምህርት እድሎችን የሚሰጡ ተቋማትን በማፈላለግ እንዲሁም እየተማሩ መስራት የሚችሉበትን ወርክ ስተዲ ፕሮግራም የሚገኝበትን መንገድ በመጠቆም ወላጆችን ለማገዝና ለተማሪዎችም ተደራራቢ ስራ እንዳይሰሩና በትምህርታቸው ላይ ጫና እንዳይፈጠርባቸው ሙያዊ ተሞክሮ ባላቸው በአሜሪካ ሀገር ረጅም የማስተማር ልምድ ካላቸው መምህራኖች ጋር አብሮ በመስራት ተጨባጭ እገዛና ድጋፍ ያደርጋል። ለበለጠ መረጃ በድህረ ገጻችን www.scienceacademy.com ላይ በመግባት ቀጠሮ በመያዝ ሙያዊ እገዛችንን ማግኘት ይችላሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ የጠየቅን ከዚች የመሸጋገሪያ ሙዚቃ በኋላ ወደ ፕሮግራማችን እናመራለን። ጤና ይስጥልኝ ውድ የኢትዮ ሳይንስ አካዳሚ ቤተሰቦች፣ በዛሬው ዝግጅታችን ለረጅም ዓመት በክሪስማስና በአዲስ ዓመት ዝግጅት ሲደረግበት የነበረው የአሜሪካው ታዋቂ የኬኔዲ ማዕከል በስም ለውጥ ምክንያት የዚህ ዓመት ዝግጅት መሰረዙን የሚገልጽ ዜና ይዘንላችሁ ቀርበናል። በዋሽንግተን ዲሲ በገናዋ ዜማ የጃዝ ኮንሰርት የሚካሄደው ላለፉት 20 ዓመታት ሲሆን በዚህ ዓመት ግን የኪነ ጥበብ ማዕከል የሆነው የጃዝ ኮንሰርት ለመጀመሪያ ጊዜ ተሰርዟል። የዝግጅቱ አዘጋጅ ሙዚቀኛ ቻክ ሬድ ለአሶሲኤትድ ፕሬስ እንደተናገሩት ባለፈው ሳምንት ዋይት ሃውስ የፕሬዝዳንት ትራምፕ ስም ወደ ተቋሙ ማለትም ኬኔዲ ሴንተር በሚል በሚታወቀው እንደሚታከል ካሳወቀ በኋላ ትርኢቱን ማቋረጡን ዘግቧል። ሁኔታው ሕጉን የሚጥስ ነው ከሚሉ ከዲሞክራቲክ ሕግ አውጪዎችና ከአንዳንድ ምሁራን ከፍተኛ ተቃውሞ አስነስቷል። እንደ ዋይት ሃውስ ገለጻ በፕሬዝዳንቱ የተመረጡት የቦርድ አባላት ተቋሙን የትራምፕ ኬኔዲ ማዕከል ብለው ያለምንም ተቃውሞ ውሳኔውን አሳልፈውታል። ከውሳኔው በኋላ አዲሱ ስም ኬኔዲ ሴንተር ተብሎ ከመጠራት ይልቅ ትራምፕ ኬኔዲ ሴንተር በሚል ተቀይሮ በህንጻው ላይ በሚያሸበርቁ የዘመኑ ቴክኖሎጂዎችና በኬኔዲ ማዕከል ድረገጽና ከዚያም ከሰዓታት በኋላ የስም ለውጡ በህንጻው ላይ ለህዝብ ታይቷል። ይህን ሳይ ኮንሰርታችንን መሰረዝ መረጥኩ ሲል ሬድ ረቡዕ ዕለት ለአሶሲኤትድ ፕሬስ በኢሜይል አስተያየቱን ሰጥቷል። የኬኔዲ ሴንተር ስለ ጉዳዩ አስተያየት ለመጠየቅ ለቀረበለት ኢሜይል ወዲያውኑ ምላሽ አልሰጠም። ይሁን እንጂ የማዕከሉ ድረገጽ ትርኢቱ እንደተሰረዘ በዋና ገጹ ላይ አወጥቷል። ፕሬዚዳንት ጆን ኤፍ ኬኔዲ በ1963 በሰዎች ተገለዋል እና ኮንግረሱ ማዕከሉን ለፕሬዚዳንት ጆን ኤፍ ኬኔዲ ህያው መታሰቢያ ብሎ የሚሰይም ህግ አጽድቋል። ህጉ የባለአደራዎች ቦርድ በጣቢያው ላይ ተጨማሪ የመታሰቢያ ሐውልቶችን ወይንም የስም መቀየሮችን በግልጽ ይከላከላል። ማዕከሉን እንደገና ለመሰየም የተሰጠው ውሳኔ ከኮንግረሱ ዲሞክራቶችና ከኬኔዲ ቤተሰብ አባላት ከፍተኛ ትችት አስከትሏል። የኦሃዮ ዲሞክራቲክ ተወካይ ጆይስ ቤቲ ሰኞ ዕለት ስሙን በመቀየር የተነሳ ክስ መስርተዋል። የህግ የበላይነትን በግልጽ መጣስ ሲሉ ጠርተውታል እና የኮንግረሱ እርምጃ ሳይመጣ ጆይስ ቤቲ ስሙ ሊለወጥ እንደማይችል አስታውቀዋል። የማዕከሉ የአሁኑ ፕሬዝዳንት ሪቻርድ ገርኔል የሚስተር ትራምፕ ተሿሚ ከመሆናቸው አንጻር ይመስላል የማዕከሉ የኬኔዲን የመታሰቢያነት ደረጃ በምንም አይነት እንዳለወጠ ይከራከራሉ። ሚስተር ትራምፕ በመጀመሪያው የስልጣን ዘመናቸው በአብዛኛው ችላ ብለውት በታዋቂው ዲሞክራት ስም በተሰየመው ማዕከል ላይ ለረጅም ጊዜ ጥልቅ ተሳትፎ አድርገዋል። ይሁን እንጂ ስልጣን ከያዙ በኋላ አመራሩን አስወግደዋል፣ ቦርዱን በአዲስ ቀይረዋል። እናም የዘንድሮውን የኬኔዲ ማዕከል ክብር በግላቸው አስተናግደዋል። ይህም ፕሬዝዳንቶች በአብዛኛው እንደ ተመልካች ሆነው የማገልገል ረጅም ባህልን ጥሰዋል።
ፕሬዚዳንት ትራምፕ ወደ ስልጣን ከተመለሱ በኋላ በርካታ አርቲስቶች የኬኔዲ ማዕከል ትርኢቶችን ሰርዘዋል። ከነዚህም ውስጥ ኤስአርኤ እና ፒተር ወልፍ ይገኙበታል። ከዚህም በተጨማሪ በሊን-ማኑኤል ሚራንዳ የተዘጋጀ ሃሚልተን የተሰኘው ፊልም ተሰርዟል። አድማጮቻችን ለዛሬ ያዘጋጀላችሁ ጥንክር ይህን ሲመስል በኢትዮ ሳይንስ አካዳሚ ትምህርታዊ ምክር፣ ሀሳብና አስተያየት ወይም የስኮላርሺፕ አማራጮችንና እድሎችን ለማወቅና ለማግኘት ድረገጻችን ውስጥ በመግባት መልእክት ይተውልን ወይም ቀጥሎ በምናስቀምጣቸው የማህበራዊ ገጾቻችን በመግባት መልእክቶንና ጥያቄውን ያስቀምጡልን። የኢትዮ ሳይንስ ቲም እገዛና ምክር እንዲሁም ምላሽ ወዲያውኑ ይደርሶታል። ቻናላችንን ላይክ እና ሰብስክራይብ ማድረግ አይርሱ እያልን ለዛሬው በዚህ እንሰናበታለን። ውድ የፕሮግራማችን ተከታታዮች ለዛሬ ያዘጋጀንላችሁ የኢትዮ ሳይንስ አካዳሚ ጥንቅር ይሄንን ይመስላል። አዳዲስ መረጃዎችን፣ ስልጠናዎችን፣ የስኮላርሺፕ እድሎችንና ለውጭ ሀገር ትምህርት የሚያስፈልጉ ቅድመ ዝግጅቶችን ለመከታተል እንዲሁም በትምህርት ላይ ሆነው እንዴት እየተማሩ መስራት እንደሚችሉ እናም ለዚህ ማመልከት እንደሚችሉ እያሳወቀን እገዛ ቢያስፈልገው ልንረዳው ዝግጁ መሆናችንን በአክብሮት እንገልጻለን። ይሄንንና ሌሎችን መረጃዎችን ለማግኘት ድረገጻችንን ይጎብኙ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካሉት ሀሳብ መስጫ ሳጥን ላይ ሀሳብ አስተያየቶን ያስቀምጡልን። ድረገጻችን www.scienceacademy.com፣ ኢሜል አድራሻችን scienceacademy075@gmail.com፣ የፌስቡክ አድራሻችን ኢትዮ ሳይንስ ኢኤስኤ፣ ኢንስታግራም አድራሻችን ESA16786፣ ኤክስ አድራሻችን @etio_science፣ ቲክቶክ አድራሻችን @etioscienceacademy1። በቀጥታ በስልክ መስመር መደወል ካስፈለገው 0944369753 ወይንም በተለዋጭ ስልክ ቁጥራችን 0976006940። በቀጣይ እስከምንገናኝ በያላችሁበት ሰላምና ጤና እንመኝሎታለን። ኢትዮ ሳይንስ አካዳሚ ክህሎትን በማጎልበት የተሻለ ነገን እንገንባ።